ሰላም ፋሚሊ እንዴት ናችሁ? አማን ናችሁ? እኔ ያለሁላችሁ እግዚአብሔር ይመስገን። ቤተሰብ ቪዲዮውን ላይክ ሼር በማድረግ ጀምሮ ፋሚሊዎቼ እንዴት ናችሁ? አማን ናችሁ? ላይክ ሼር ኮሜንት እያደረጋችሁ ለምታበረታቱ ቤተሰቦቼ በጣም አመሰግናለሁ ፋሚሊዎቼ ማለት ነው። ዛሬ ተመልሻለሁ በፓርት ቱ ቪዲዮ ማለት ነው። ያው ደስ ይላል እግዚአብሔር ይመስገን። ያው በፓርት ቱ ቪዲዮ ስላችሁ ያው ዛሬ የተመለስኩት በነርታ ቪዲዮ ነው ማለት ነው። ያው ቸኮል እያልኩ ነው፣ ሰዓት የለኝም ማለት ነው። ልጆቹ ሳይመጡብኝ እንትን ልበል ብዬ ነው፣ ጫጫታ ምናምን ስላለው እና ቤተሰቦቼ ያው ደስ ብሎኛል። የሰው ልጅ ሲደሰት መቼም ሰው ደስ ይለዋል፣ መቼም ሰይጣን ካልሆነ በስተቀር የሰው ልጅ ደስታ የሚጥለው ማለት ነው። እና ሩታዬ ወዳለች እንግዲህ በዛሬ ቪዲዮ ላይ እንዳያችሁት ሁሉም ሰው ብዙ ሰው ያየዋል፣ አብዛኛው ማለት ነው። አብዛኛው ላያዩ ይችላል፣ ግን ያዩታል ማለት ነው። እና ሩታዬ ወልዳለች፣ ተመስገን፣ ደስ ይላል፣ ደስ ብሎኛል። እኔ ይሄ ክብር ላልወለዱት ሰዎች፣ ልጅ ላጡት ፈጣሪ ለሚለምኑ ፈጣሪ ይህን እድል ይሄ ምኞት እንዲያሳካላቸው ከልብ ይጸልይላቸዋለሁ የምር። ምክንያቱም እናትና አባት መሆን በጣም ደስ ይላል። በጣም ከምንም በላይ እንጃ በዚህ ምድር ላይ ውድ ስጦታ ከእግዚአብሔር የሚሰጣችሁ ስጦታ እናትና አባት መሆን ነው ማለት ነው። ደስ የሚለው ለወንድም ለሴትም እናትና አባት መሆን በዚህ ምድር ላይ ምርጥ ስጦታው እሱ ነው፣ እግዚአብሔር የሚሰጥን ስጦታ ማለት ነው። ምክንያቱም ከምንም ነገር አታወዳደሩትም። ደስታው ያለው ነገር ሁሉ ነገር በቃ እንጃ። ልጅ ሲኖራችሁ ምን በችግር ውስጥ እያለፋችሁ ራሱ ያንን ችግር አታስታውሱት። ምክንያቱም ምን እንዳለ ታውቃላችሁ፣ ልጃችሁን ታያላችሁ፣ ብዙ ነገራችሁ ከዛ በፊት ያለው ህይወታችሁና ልጅ ሲኖራችሁ እግዚአብሔር ሲሰጣችሁ እንጃ አብሮ ብዙ አይነት በረከት አስተዋይ እንድትሆኑ ብዙ ነገር እንድትሆኑ ነው እንጃ። ብቻ በልጅ ስትባረኩ እንጃ የሚያውቀው ያውቀዋል፣ ለማያውቀው ግን ብትነግሩት አይገባውም። ምክንያቱም እዛ ቦታ ላይ ስላሌለ ማለት ነው፣ ቦታው ላይ ስላልሆነ ለምትነግሩት ሰው ስሜቱ አይጋባም ማለት ነው። እንደዚህ እንደመሆን እንደዚህ በጣም ደስ እንኳን ደስ አላችሁ ምናምን ስንል ምንድነው ብርቅ ነው ምናምን መውለድ ይችላሉ ብዙ ሰው ማለት ነው። እንደዚህ ስለሰው ደስታ ምናምን እንትን ስትሉ ማለት ነው። ግን ያንን ነገር የሚያውቀው ያ ሰው ብቻ፣ እዛ ቦታው ላይ ያለው ሰው ብቻ ነው ስሜቱን የሚያውቀው ማለት ነው። እና በአጠቃላይ ደስ ብሎኛል፣ ደስ ስላላቸው እነዚህ ክብር ስላበቃት ሩታዬ እንዲሁም አባትየው ማለት ነው። እና ፋሚሊዎቼ ያልወለዳችሁ ውለዱ፣ አግቡና ለዚህ ክብር ያብቃችሁ ማለት ነው። እና ደስ የሚል ነገር ነው። በቃ እንደዚህ አይነት ስጦታ የሚሰጠው ሰው እንጃ በጣም እድለኛ የሆነ ሰው ነው። ከምንም ከማንም አታወዳደሩትም። በጣም ደስ ይላል። እንጃ ወይኔ ስሜቱ እንዴት ላሳያችሁ ማለት ነው። የምር በዚህ እየከፋችሁ በዚህ እያለቀሳችሁ እዛ ስታዩት እንጃ ያን የከፋችሁትን ነገር ትረሱትና እዚህ ያለውን ነገር ነው የምታስታውሱት ማለት ነው። በጣም ነው ደስ የሚለው። እኔ በስማ እንጃ በጣም እንጃ ደስ እንደሚል እንደ ልጅ እናት እና አባት እንደመሆን ደስ የሚል ነገር የለም። እና ፋሚሊዎቼ ደስ ይላል። ያልወለዳችሁ ውለዱ፣ ያላገባችሁ አግቡ። እግዚአብሔር ለዚህ ክብር ያብቃችሁ እላለሁኝ። ከምንም ከማንም በላይ በጣም ደስ የሚል ያለው ደስታ በገንዘብ በምንም የማትገዙት ነገር በምንም ነገር አይገዛም። እናት መሆን አባት መሆን በምንም ነገር አትገዙትም ማለት ነው። ደስ ብሎኛል። ያው እሷም በሰላም ስለተገላገለ እንደው በየትኛውም ቦታ ያለ ሰው በእግዚአብሔር እጅ የተያዘ በመብርሃን እጅ የተያዘ ማምላክ ተፍታው ማለት ፈልጋለሁኝ። እንደዚሁም የታመመም ካለ እንደዚህ ምሕረቱን ያሰማል ሁሉም በያለበት ፈጣሪ የምሕረት እጁን ይዘርጋልን እላለሁ ማለት ነው። እና ቤተሰቦች የፓርቲቱ ይሄን ይመስላል። ኮሜንት እያደረጋችሁ ሼር እያደረጋችሁ የምታበረታቱ ቤተሰቦች በጣም አመሰግናለሁ። እጅግ ደስ ብሎኛል። እና ደግሞ ትናንትና ብዙዎቻችሁ ልጃለሽ እንዴ ምናምን ብላችሁ ነበርና ስነግራችሁ ብዙዎቻችሁ አላመናችሁ። ምን ነው ልጅ ያለኝ አልመስልም እንዴ? ለማንኛውም እግዚአብሔር ይመስገን አለ ልጅ። ክብር ለመድኃኔዓለም ማለት ነው። እና ወዳችኋለሁ ባይ